ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱም መልሶ ይከፍለዋል። የወደቁትን አንሱ የበጎ አድራጎት ማህበር የተመሰረተው በአቶ ስንታየው ሲሆን ነሐሴ ወር 88 ዓመተ ምህረት ታመምኩ። 28 ቀን ነሐሴ 28 ቀን ከነሐሴ 28 እስከ ኅዳር 30 ድረስ ሰውየው ሌላ ቤት ገዝቶ በዚያ ባዶ ቤት ውስጥ ቀርቼ እጆቼና እግሮቼ ደርቀው ጉንዳንና ትሉ ፈልቶብኝ ጀርባዬ ተላልጦ አይጥ እግሬን እየጋጠኝ ጉንዳን ወሮኝ እያለ ያ ያስጠጋኝ ሰውዬ መጥቶ አየኝ። አልቆለታል ብሎ ጥሎኝ ሄደ። ሌሎችም ሰዎች ነጠላ ለብሰው መጥተው አይተውኝ አልቆለታል ይሄማ ብልሽሽት ብሏል ብለው ሲሉኝ ፈጣሪዬን ለመውቀስ ወጣሁ። እንዋቀስ ይላል መጽሐፍ ቅዱስ። ስለዚህ ሁሉ ስቃይና መከራ በሚፈራረቅብኝ ምን አድርጌ ነው? እኔስ ልጅ አይደለሁም ስለው አንተስ በቁመናህ ምን ሰራህ አለኝ። ይሄ ከባድ ቃል ነው። ነዌም በምድር ላይ ሳለህ ምን ሰራህ ተብሏል። ነዌ አንተ በምድር ላይ ሳለህ በጎ ነገር እንደሰራህ አስብ ተብሏል። ስለዚህ አንተ በቁመናህ ምን ሰራህ ሲለኝ እንግዳስ 15 ቀን እድሜ ስጠኝና በእናትህ በድንግል ማርያም አማላጅነት እንደኔ የተሉ እንደኔ ተላላጡ ጉንዳንና ትሉ የፈላባቸው ሲሞቱ አይጥ የሚበላቸው ከነጨልያቸው ያንተን ቃል ሳያውቁ የሚሞቱትን ሰዎች ወደቁበት አንስቼ ምግብ አጉርሻቸው ውሃ ጠጥቻቸው ለቆሙት ሰዎች ነግሬ በ15ኛው ቀን መሬት ወይ አንቺን የፈጠረሽ አምላክ ይክበር ይመስገን ብዬ ልሙት። እኛም ከዚህ በረከት እንካፈል ዘንድ የሰንበት ትምህርት ቤታችን ጉዞና ጉብኝት ክፍል ወደ የወደቁትን አንሱ የበጎ አድራጎት ማህበር ጉዞን አዘጋጅቶልናል። በጉዞው ስለ ቦታው ታሪክ እናውቃለን። አረጋውያንን በመጎብኘት ምርቃታቸውን እንቀበላለን። ልዩ ጉባኤም በቦታው ተዘጋጅቷል። የጉዞ ዋጋ መስተንግዶን ጨምሮ 300 ብር ብቻ። የወደቁትን ማንሳት ባንችል እንኳን የተነሱትን እንደግፍ። የጽርሐ ንግሥት ቅድስት ሐና ቤተክርስቲያን ውልደ ተዋሕዶ ሰንበት ትምህርት ቤት ጉዞና ጉብኝት ክፍል